በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አፍርሱት። እስኪ ድገሙት። ይህን መቅደስ አፍርሱት። እስኪ ለሶስተኛ ጊዜ ድገሙት። ይህን ምን አርጉት በሚል ርዕስ እንማራለን። አምላካችን እንዲያስተምረን እንድንሆን እንደ እባቦችም ደግሞ ብልሆች እንድንሆን በመነሻ ኃይለ ቃል ተምረናል። ይህ ሁለተኛው ክፍለ ትምህርት ነውና አምላካችን ቅዱስ እግዚአብሔር በቸርነቱ በምሕረቱ ቅድም የሰማነውን ሳንዘነጋ መኖር እንድንችል አሁን የምንሰማውንም ቅዱስ ቃሉን መኖር ማድመጥ እንድንችል እሱ በምሕረቱ በቸርነቱ ይርዳን። የሐዋርያው የቅዱስ ዮሐንስ ወንጌል ምዕራፍ 2 ከቁጥር 13 ጀምሮ ባለ ክፍለ ምንባብ መነሻነት ሕያውና ዘላለማዊ የሆነውን የአምላካችንን ቅዱስ ቃል እንማራለን። አምላካችን በጉባኤያችን መሃል ተገኝቶ የራቀውን አቅርቦ የረቀቀውን አጉልቶ ምስጢርን ገልጦ እንዲያስተምረን ከምንም በላይ የምንሰማውን መኖር የምንችልበትን እድሜያችንን መጠቀም እንድንችል እንዲረዳን የእሱ ቅዱስ ፈቃድ ይሁንልን። የዮሐንስ ወንጌል ምዕራፍ 2 ቁጥር 13 ጀምሮ ያለው ቅዱስ መጽሐፍ ቃል እንዲህ ይላል። የአይሁድም ፋሲካ ቀርቦ ነበር። ኢየሱስም ወደ ኢየሩሳሌም ወጣ። በመቅደስም በሬዎችንና በጎችን ርግቦችንም የሚሸጡትን ገንዘብ ለዋጮችንም ተቀምጠው አገኘ። የገመድም ጅራፍ አበጅቶ ሁሉን በጎችንም በሬዎችንም ከመቅደስ አወጣቸው። የለዋጮችንም ገንዘብ አፈሰሰ፣ ገበታዎቻቸውንም ገለበጠ። ርግብ ሻጮችንም ይህን ከዚህ ውሰዱ፣ የአባቴን ቤት የንግድ ቤት አታድርጉት አላቸው። ደቀ መዛሙርቱም የቤት ቅናት ይበላኛል ተብሎ እንደተጻፈ አሰቡ። ስለዚህ አይሁድ መልሰው ይህን ስለምታደርግ ምን ምልክት ታሳየናለህ አሉት። ኢየሱስም መልሶ ይህን ቤተ መቅደስ አፍርሱት፣ በ3 ቀን አነሳዋለሁ አላቸው። ስለዚህ አይሁድ ይህ ቤተ መቅደስ ከ46 ዓመት ጀምሮ ይሰራ ነበር፣ አንተስ በ3 ቀን ታነሳዋለህን አሉት። እርሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበረ። ስለዚህ ከሙታን ከተነሳ በኋላ ደቀ መዛሙርቱ ይህን እንደተናገረ አሰቡና መጽሐፍንና ኢየሱስ የተናገረውን ቃል አመኑ ይላል። ስለ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። አሁን ያነበብነው የቅዱስ ዮሐንስ ወንጌል ምዕራፍ 2 ከቁጥር 13 እስከ 22 ጀምሮ ያለው ክፍለ ምንባብ ነው። በዚህ ክፍለ ምንባብ መነሻነት ቃለ እግዚአብሔርን የምንማር ይሆናል። ከመስከረም 1 ጀምሮ እስከ መስከረም 8 ያሉት ዕለታት በቅድስት ቤተ ክርስቲያናችን አስተምህሮ መሰረት የቅዱስ ዮሐንስ መጥምቅ እንዲሁም ደግሞ የወላጆቹ የካህኑ ዘካርያስና የቅድስት ኤልሳቤጥ መታሰቢያ ናቸው። በእነዚህ ዕለታት በመጀመሪያ ደረጃ የቅዱስ ዮሐንስ መጥምቅ ቋሚና ሁላችንም የምናውቀው ስብከቱ የሚሰበክበት ነው። እሱም መንግስተ ሰማያት ቀርባለችና ምን ግቡ ነው? ንስሐ ግቡ የሚለው የዮሐንስ መጥምቅ ስብከት በዚህ ወራት ላይ ወይም ደግሞ በእነዚህ ዕለታት ላይ በደንብ ይሰበካል። ምክንያቱም መቅደስ የተባለ ሰውነት የሚታደሰው ዘመንን አልፎም ደግሞ ለሚሻገር ለማንኛውም ሰው ወቅታቱንና የሚመጡትን ጊዜያት አዲስ የሚያረጋቸው የቀናቱ መለዋወጥ ብቻ ሳይሆን የእርሱም ማንነት አብሮ መስተካከሉ ነው። ሰውን ደግሞ እንደ አንድ ክርስቲያን ደግሞ በተለይ ሊለውጠው ሊያስተካክለውና የትላንትና ማንነቱን ተሻግሮ እንዲያልፍ ያደረገው ነገር ቢኖር የራሱን ማንነት ሊያስተካክልበት የሚችለው ከእግዚአብሔርም ጋር ሊታረቅበትና ሊስማማበት የሚችለው የንስሐ መንገድ ነው። ክርስቲያኖች ንስሐ በነገራችን ላይ የሚገቡበት ብዙ ምክንያት አላቸው። አንዱ ግን በተለይ ዘመን ሲለወጥ ከአንድ ወቅት ወደ ሌላ ወቅት ስንሻገር ይህንን ቃል በተለይ ቤተክርስቲያናችንና ሊቃውንትም በተደጋጋሚ የሚያስተምሩበት ምክንያት መካከል አንዱ ምን መሰላችሁ? ሰው ንስሐ የሚገባው ሰው ከእግዚአብሔር ጋር ለመታረቅም የሚፈልገው ወይም መታረቅም ያለበት ለራሱ ለመኖር የሚያስበው ሐሳብ እንዳለው ሁሉ የፈጠረው እግዚአብሔርም
ለዛ ሰው ያሰበለት ሐሳብ አለ። እግዚአብሔር ለሰው ያሰበለት ሐሳብ አስቀድሞውኑ አሁን ባለንበትና በምንኖርበት መልክ መኖር አይደለም። መውደቅ፣ መነሳት፣ መጣማት፣ መራብ፣ በኃጢአት እየወደቁ እየተነሱ መኖር ይሄ በእኛ በምኞታችንና ምኞታችንንም ጭምር ደግሞ ሰምተን በማዳመጣችን በእኛ የደረሰብን ነገር ነው። ይሄ እኛ ለራሳችን በማሰባችን ምክንያት ያመጣነው ነገር ነው። እግዚአብሔር ደግሞ ለእያንዳንዱ ሰው የሚያስብለት ሐሳብ አለ። ልክ የመጀመሪያዎቹን ፍጥረታት የሆኑትን ከሰው ወገን አዳምን እንዲሁም ሔዋንን እግዚአብሔር ያዘጋጃቸው ርስቱን እንዲወርሱ መንግስቱን ተካፋይ ሆነው ከእርሱ ጋር መኖር እንዲችሉ ነው። ይሄ በነገራችን ላይ ለአዳምና ለሔዋን የተሰጠ እቅድ ብቻ አይደለም። ለሁሉም ክርስቲያን የእግዚአብሔር ሐሳቡ ምንድነው ብለን ቅዱሳት መጻሕፍትን ብንመረምር የእግዚአብሔር ሐሳቡ ለሁላችንም መዳንን መውረስ እንድንችል ነው። ምንን መውረስ እንድንችል አልኳችሁ? መዳንን መውረስ እንድንችል ነው። ከእርሱ ጋር ሊያኖረን የሚችለውን መንፈሳዊ የሆነውን ማንነትን በውስጥም በውጭም መላበስ እንድንችል ነው። ይሄ ነው የእግዚአብሔር ሐሳብ እና ሰው ንስሐ የሚገባበት የመጀመሪያው ዓላማ ይሄ ነው። ለራሱ ያሰበው ሐሳብ ከእግዚአብሔር እያራቀው ስለሆነ እግዚአብሔር ለሱ ያሰበለትን ሐሳብ ለመኖር ሲል ንስሐ ይገባል። ለራሱ ያቀደው እቅድ እንዳለው ሁሉ በዓመቱ እግዚአብሔርም እንዲኖረው ደግሞ ያሰበለትን ሐሳብ አውቆ መኖር እንዲችል ከእግዚአብሔር ጋር ግድ መስማማት ስላለበት ግድ መታረቅም ጭምር ስላለበት ክርስቲያን የሆነ ሰው በሙሉ በዘመኑ መጀመሪያዎች በወርሃ መስከረም ላይ በደንብ ስለ ንስሐ እንዲሰበክ ይደረጋል። መለወጥ፣ መስተካከል፣ መታረም የሚመጣው ከዛ ስለሆነ ነው። የዮሐንስ የንስሐ ስብከቱ የዮሐንስ ተለወጡ የሚለውን ማንነት የተላበሰውና ያገኘው ደግሞ ከቤተሰቦቹ ከምኖቹ አልኳችሁ? ከቤተሰቦቹ የቅዱስ ዮሐንስ መጥምቅ ቤተሰቦች ወላጆች የሆኑት እንደምታውቁት ካህኑ ዘካርያስና ቅድስት ኤልሳቤጥ ናቸው። ስለ ሁለቱ ቅዱስ መጽሐፋችን ለየራሳቸው ያለ ታሪክ ጽፎላቸው እናገኛለን። የዘካርያስን ታሪክ በቤተ መቅደስ ውስጥ በእግዚአብሔር ፊት ከሚቆመው ከቅዱስ ገብርኤል ጋር ሲነጋገር እናገኘዋለን። የባለቤቱ የቅድስት ኤልሳቤጥን ታሪክ ደግሞ መጽነሷን ሰምታ ከ6 ወር በኋላ የመጣችው እመቤታችን ድንግል ማርያም ጋር ወደ እኔ ትመጪ ዘንድ አይገባሽም እያለች ደግሞ ስታወራ እናገኛታለን። መጽሐፍ ቅዱሳችን ግን ሁለቱም በየግላቸው የሚኖራቸውን ያላቸውን ታሪክ ጽፎ እንዳስቀመጠው ሁሉ የሚያስማማቸውን ነገርና አንድ የሚያረጋቸውን ነገር ሲናገር ደግሞ ምን ይላል? የሐዋርያው የቅዱስ ሉቃስ ወንጌል ምዕራፍ 1 ላይ ስናነብ ሁለቱም በእግዚአብሔር ፊት ጻድቃን ነበሩ ይላል። እስኪ ሁለቱም በሉ። በእግዚአብሔር ፊት ምኖች ነበሩ? አዎ ክርስቲያኖች። ዘካርያስና ኤልሳቤጥ ስለ ሰው መመለስ ተጨንቆ የሚያስተምረውን ዮሐንስ መጥምቅን ሊያገኙትና ከአብራካቸው ክፋይ ሆኖ ለእኛም ጭምር ለመንግሥተ ሰማያት መግቢያ የሆነን ዘንድ መንገድ ጠራጊ ሆኖ እንዲመጣ የእነሱ ከእግዚአብሔር ፊት ጻድቃን መሆን ግድ ያስፈልግ ነበር። በእግዚአብሔር ፊት ጻድቃን ነበሩ ይላል። ሰው በሰው ፊት ጻድቅ መሆን በጣም ቀላል ነገር ነው። ጌታችን ኢየሱስ ክርስቶስ ራሱ የቅዱስ ማቴዎስ ወንጌል ምዕራፍ 23 ላይ ስለ ፈሪሳውያን ሲያስተምር የፈሪሳውያንን ጽድቅ አንዱ ከኮነነባቸው ነገሮች መካከል ጽድቃቸው የታይታ እንደሆነ ይናገር ነበር። አለባበሳቸው፣ አነጋገራቸው፣ አካሄዳቸው፣ አኗኗራቸው በሙሉ ከእግዚአብሔር ፊት ሊያስቆማቸው የሚችል አይነት አኗኗር ሳይሆን ከሰው ፊት ሊያስቆማቸው የሚችል ጽድቅ ነበራቸው። ዘካርያስና ኤልሳቤጥ የሆኑትን ግን ቅዱስ መጽሐፋችን ሲናገር ከሰው ፊት ሳይሆን ዘካርያስና ኤልሳቤጥ ጻድቅ የነበሩት ከማን ፊት ነው? አዎ ክርስቲያኖች፣ በነገራችን ላይ በሰው ፊት ጻድቅ ሆናችሁ በእግዚአብሔር ፊት ከመኮነን ይሰውራችሁ። ምንም ዋጋ የለው። ሰው ጽድቃችንን አውቆት፣ ሰው ልንሰራ የምንችለውን መልካም ስነ ምግባራችንን አውቆት ተረድቶት አመስግኖን፣ ነገር ግን በውስጣችን ያለውን ባዶነት የሚያውቀው እግዚአብሔር ሊኮንነን ይችላል። የዘካርያስና ኤልሳቤጥ ግን ተገላቢጦሽ ነው። በሰው ፊት የተኮነኑ ነበሩ። ባለመውለዳቸው የሚገፉ መስዋዕት ሊያቀርቡ በሚመጡባቸው የቤተ መቅደስ ስነ ስርዓቶች ሁሉ
ድርሻ የላችሁም ተብለው የሚሰናበቱ ናቸው። በሰው ፊት አለመውለዳቸው ያስገፋቸው፣ በሰው ፊት በዘር በፍሬ አለመባረካቸው ቦታ እንዲያጡ ያደረጋቸው ሰዎች ነበሩ። በሰው ፊት የታጣላቸው ቦታ ግን በእግዚአብሔር ፊት ግን እንዳይኖር ምክንያት አልሆነባቸው። አብዛኞቻችን የሚገርማችሁ አኗኗራችን በእግዚአብሔር ፊት ጻድቅ ለመሆን ሳይሆን በሰው ፊት ጻድቅ ለመሆን። ሁላችንም አለባበሳችን፣ አነጋገራችን፣ አኳኋናችን ከልባችን የመነጨና እውነት በእግዚአብሔር ፊት ሊያስመሰግን የሚችል ማንነት ላይኖረን ይችላል። በዚያም ምክንያት ነው የአብዛኞቻችን አኗኗርና የአብዛኞቻችን አኳኋንን ስትመለከቱት ለእግዚአብሔር ከምንጨነቀው በላይ ለሰው እንጨነቃለን። ለእግዚአብሔር ከምናስበው በላይ ለሰው እንጨነቃለን። እንደው ተመልከቱት፣ እንኳን ሰው ካለን ግንኙነት አንጻር በጥፋትም ሆነ በማወቅም ይሁን ባለማወቅ ብንቀየም፣ ባንግባባ፣ ባንስማማ እንዴት እንደምንጨነቅ አታውቁትም? እንቅልፍ እኮ እናጣለን። ወዳጅ ጠላኝ፣ ዘመድ ገፋኝ፣ መስማማት አልቻልኩም፣ ምን ይለኝ ይሆን እያለን ውለን እናድራለን። ከኛ መካከል እግዚአብሔር እንደገፋ ነው እንዳስቀየም ነው እያሰብን እረፍት የተነሳን ሰዎች እንኖር ይሆን እንዴ? ለሰው የምናስበውን ያክልና የምንጨነቀውን እኮ ለእግዚአብሔር አንጨነቅም። ለሰው እንደምንወጠረውና ባለመስማማታችን ምክንያት እንቅልፋተን እንደምናድረው ከእግዚአብሔር ጋር ያለን ግንኙነት አባጣና ጎርባጣ መሆኑ እረፍት የነሳን ሰዎች አይደለንም። ከሰው ጋር ያለንን ጽድቅ በደንብ አድርገን ስለምንፈልገው፣ ከሰው ጋር ያለንን መስተጋበራችንን ጥሩ እንዲሆን ስለምንፈልግ አንዳንዴማ ለእግዚአብሔር ራሱ እስካለመመቸት ደረጃ እንደርሳለን። ለሰው ተመችተን ማለት ነው። እንዲህ ከመሆን አሁንም እግዚአብሔር ይሰውረን። ዘካርያስና ኤልሳቤጥ በእግዚአብሔር ፊት ጻድቅ ስለነበሩ፣ በእግዚአብሔር ፊት እውነተኞችም ጭምር ስለነበሩ እውነተኛ የሆነ ዘር ፍሬ ተሰጣቸው። ዛሬ ምናልባት እኮ ወላጆች ስለወለድናቸው ልጆቻችን የምናማርረውን ያክል እኛ ውስጥ የታጣው ነገር ቢሆንስ እነሱ ጋር ፍሬ አፍርቶ የተገኘ፣ እኛ ውስጥ የሌለው እውነተኛነት እነሱ ጋር ውሸት ሆኖ ቢገኝ የእነሱ ውሸታምነት መጀመሪያ የሚጠየቀው ከኛ እውነት ማጣት ጋር ነው። በእኛ የታጣውን፣ በእኛ የሌለውን፣ በእኛ ያልደከምንበትን ዘር ልጆቻችን ላይ እንፈልጋለን። ስለዚህ ዓመቱ ሲገባ ስለ እነዚህ ቤተሰብ የሚናገረው ቤተሰቦች ራሱ ወላጆች ራሱ ልጆቻቸው እነሱንም የሚመሩ ጭምር እንዲሆኑ፣ እነሱንም መንገድ የሚያመላክቱ እንዲሆኑ፣ የተባረኩ ሆነው በእግዚአብሔር ፊት የተመሰገኑን ጭምር እንዲሆኑላቸው እነሱ በማን ፊት ጻድቃን መሆን አለባቸው? በእግዚአብሔር ፊት ጻድቅ መሆን አለባቸው። ስለዚህ ዘመኑ ሲገባ፣ መስከረም ሲገባ ስለ ጽድቅ፣ ስለ ንስሐ፣ ስለ መመለስ ቤተክርስቲያን ታስተምራለች። ስለ ጽድቅ፣ ስለ መመለስ፣ ስለ ንስሐ ቤተክርስቲያናችን ከምታስተምርባቸው የመጽሐፍ ቅዱስ ክፍለ ምንባባት ደግሞ አንዱ አሁን እኛ ለትምህርታችን መነሻ ርዕስ አድርገን የመረጥነው። ብዙ ጊዜ ላይ አብዛኞቻችን ባይባልም የተወሰንን ሰዎች ግን አንዳንድ የመጽሐፍ ቅዱስ ክፍሎችንና ምንባባትን ከለመድናቸውና ተነበው ከምናደምጥባቸው ወቅታቶች ውጪ እነዚያ የመጽሐፍ ቅዱስ ክፍሎች በሌላ ቦታ ላይ የማያገለግሉ ይመስለናል። ለምሳሌ አሁን ያነበብኩላችሁ ክርስቶስ ወደ መቅደሱ ገብቶ ያነጻበትን ቤቱ የጸሎት ቤት ይባላል እንጂ የንግድ ቤት እንዳልሆነ የሚነገረው ምንባብ መስማት የለመድነውና የምናውቀው የአብይ ጾም ጊዜ ላይ በአብይ ጾም ባሉት ሶስተኛው ሳምንት ምኩራብና ከሰሙነ ሕማማት በፊት ባለችው በእሁድ በሆሳዕና ይሄ ምንባብ ነው የሚነበብ እና ብዙ የሚባል ሰው የሚገርማችሁ ይሄን ምንባብ የሚያስታውሰው የዛ ጊዜ ነው። ከዛ ውጪ ይሄ ምንባብ ምንም ትርጉም የሌለው የሚመስለው ሰው አለ። አንዳንዶቻችን ደግሞ የምንሰማቸውን የመጽሐፍ ቅዱስ ቃላት ወይንም ደግሞ ምንባባት ራሳችንን ልናይበት ከምንጠቀምበት ይልቅ ሌሎች ሰዎችን መመልከቻ መነጽር እናደርገዋለን። ምን ማለት መሰላችሁ? ይሄ ክፍለ ምንባብ በእርግጠኝነት ባይሆንም እንደው እንገምት ብለን የተወሰኑ ሰዎችን እጅ ብናስወጣ ይሄ ሲነበብ ቤቱ የጸሎት ቤት ነው እንጂ የንግድ ቦታ አይደለም ብሎ ክርስቶስ ቤተ መቅደሱን እንዳነጻ ሲነገር ይሄ ጥቅስ ይሄ ምንባብ ስለ ካህናት የተነገረ የሚመስለው የማይጠፋ ሰው አለ። ለዛ ነው ይሄ ጥቅስ ሲነሳ አንዳንድ ምዕመናን ጎሽ ዛሬ ልክ ልካቸውን ሊነገራቸው ይላሉ። አለመረዳት ነው። በነገራችን ላይ የመጽሐፍ ቃል በአንድ በምንመለከትበት አንጻር ብቻ የሚታይ አይደለም።
ቅዱስ የሆነው የአምላካችንን ትምህርት ተጽፎ የምናገኝበት የመጽሐፍ ቅዱስ ቃል ክርስቲያኖች ልብ ብላችሁ ስሙ። ቅዱስ ሄሬኔዎስ የሚባል የቤተ ክርስቲያናችን መምህር እንደ ማክሰኞ እርሻ መስሎ ያስተምርበታል። የማክሰኞ እርሻ አምላካችን ልዑል እግዚአብሔር አብቅይ ብሎ ሲያዛት ስታበቅል በእጅ የሚለቀሙ በማጭድ የሚታጨዱ እንዲሁም ደግሞ በመጋዝ የሚሰነጠቁ አዝርዕትን እጽዋትን ነው እንድታወጣ የተደረገችው። እየሰማችሁ ነው? እየሰማችሁ ነው? እቺ የማክሰኞ እርሻ ይላል ቅዱስ ሄሬኔዎስ የቃለ እግዚአብሔር ምሳሌ ነው ትላለች። የቃለ እግዚአብሔር ምሳሌ ነው። ዘር የክርስቶስ ቃል ምሳሌ እንደሆነ የምናውቀው ራሱ ክርስቶስ የማቴዎስ ወንጌል ምዕራፍ 13 ላይ ዘሪ ዘሩን ሊዘራ ወጣ ሲል እንሰማለን። ያንኑ የተናገረውን ምሳሌ ደግሞ ራሱ ክርስቶስ ዘሩ እርሱ እንደሆነ ይናገራል። ስለዚህ እጽዋቱ እንዲገኙ ምክንያት የሆናቸው እጽዋቱ ካለመኖር ወደ መኖር እንዲመጡ ያደረጋቸው እግዚአብሔር ነው። እና ሄሬኔዎስ ምን ይላል? በእጅ የሚለቀሙ እጽዋት የሚባሉት በቅዱስ መጽሐፍ ላይ ተጽፈው ማንም ሰው ቢመለከተው ቢያነበው ለመረዳት ላይከብዱት የሚችሉት ግልጽ የሆኑ አማርኛ ግልጽ የሆኑ ሰው ሊረዳው በሚችል አገላለጽ የተቀመጡ አሉ። ምሳሌ ልስጣችሁ። ኦሪት ዘጸአት ምዕራፍ 20 ላይ አምላካችን ልዑል እግዚአብሔር ከምድረ ግብጽ ያወጣቸውን ሕዝቡን 10 ትእዛዛትን ሰጥቷቸዋል። ስንት ትእዛዛት? 10 ትእዛዛት ሰጥቷቸው። ከነዛ ትእዛዛት መካከል አንዱ አትስረቅ። ምን አታርቅ? መልሱላችሁ። ምን አታርቅ? አትስረቅ ማለት ምን ማለት ነው? መመነ አትጨነቁበት። አትስረቅ ማለት አትስረቅ ነው። ያንተ ያልሆነውን ምን አታርግ ማለት ነው። ያን ያክል አያመራምርም ሰው። አትስረቅ ሲባል ምን ማለት ነው? አትስረቅ እንዴት ያለ ነገር ነው? አትስረቅ ብሎ አይጨነቅም። ምክንያቱም አትስረቅ ማለት ግልጽ የሆነ ያንተ ያልሆነውን ንብረት አትውሰድ ማለት እንደሆነ ስለሚረዳው እንዲህ አይነት መሰል የሆኑ የመጽሐፍ ቅዱስ ቃላት አሉ። እንደነዚህ አይነቶቹ በእጅ የሚለቀሙት ናቸው። ሁለተኞቹ ደግሞ ይላል ቅዱስ ሄሬኔዎስ በማጨድ የሚታጨዱ ናቸው። በማጨድ የሚታጨደው በእጅ ሊነቀል የማይችል ነው። ለምሳሌ አንድ ሰው ጤፍ ደርሶለት ጤፍ ለማጨድና አዝመራውን ለመሰብሰብ ሲወጣ በእርግጠኝነት በእጁ ከላይ ቀንበጡን እያነሳ ይሄዳል። ከታች በምንድን ነው የሚያነሳው? በማጨድ ነው ዝቅ ብሎ የሚያነሳው። ለምን ማጨድ ይጠቀማል? ለምን በእጁ አይነቅለውም? ወደ ላይ ምን ችግር አለ እንዴ? ይሄ ግብርና አይጠይቅም። በነገራችን ላይ ገበሬው ማጨድ ተጠቅሞ እያጨደ የሚመጣበት አንደኛው ምክንያት ምን መሰላችሁ? የሀገራችን ገበሬ ብቻ ሳይሆን ማንኛውም ገበሬ የዘራበትን መሬት ዛሬ ጤፍ ዘራበት አይደል? ነገ ደግሞ ወቅት ጠብቆ ሌላ ዘር ይዘራበታል አይደል? እየሰማችሁ ነው? ሌላ ዘር ይዘራበታል። ስለዚህ ሌላ ዘር የሚዘራበት ወቅት ላይ መሬቱ ለምሳሌ የሞተ ሊሆን ይችላል። ድሮ እንደሚሰጠው ምርት መስጠት የማይችልበት ወቅት ላይ ሊደርስ ይችላል። ስለዚህ ዘሩን የሚፈልገውን ያክል በማጭድ ያጭድና የተረፈውን ግን በእሳት እንዲነድ ያደርገው። በእሳት የነደደበት ያ መሬት የተረፈውን ያንን ሰብሉን ማለት ነው ልክ ነዶ ካለቀ በኋላ እዛው የተተከለው የነደደው ጤፍን በለው ስንዴ ለመሬቱ ልክ እንደ ማዳበሪያ ሆኖ አገልግሎ ነገ ለሚዘራበት ዘር መልካም የሆነ መሬት እንዲያገኝ ምክንያት ይሆናል። ስለዚህ በእጁ አይነቅለውም ማለት ነው። የተረፈው ራሱ ጥቅም አለው ልላችሁ ፈልጌ ነው። ስለዚህ በማጭድ ያጭደዋል። እና ሄሬኔዎስ ምን ይላል? በማጭድ የሚታጨዱት ደግሞ አጋዥ የሚፈልጉ ደግሞ የመጽሐፍ ቅዱስ ቃላትና ክፍለ ምንባባት አሉ ይላል። ተርጓሚ የሚያሻቸው ማለት ነው። ተርጓሚ የሚፈልጉ ቅዱሳት መጽሐፍትን እንድናገላብጥ እንድናይ መምህራንን እንድንጠይቅ የሚያሹናል። ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን ሰብስቦ በሚያስተምርባቸው ክፍለ ጊዜያት ውስጥ ካስተማራቸው ትምህርቶች መካከል እና በመጽሐፍ ቅዱስም ተጽፎ ከምናገኘው ውስጥ አንዱ ምንድነው? ጌታችን ኢየሱስ ክርስቶስ በፊልጵስዩስ ቂሳሪያ ደቀ መዛሙርቱን ሰበሰባቸውና ጥያቄ ጠየቃቸው። ሰዎች የሰውን ልጅ ማን ይሉታል አላቸው። ደቀ መዛሙርቱ መለሱለት። እነሱ ባላቸው ዕውቀትና መረዳት ህዝቡም ደግሞ ስለሱ ስላለው ምን ብለው መለሱለት? አንዳንዶች መጥምቁ ዮሐንስ ነው ይሉሃል አሉት። ማን ይሉሃል? በነገራችን ላይ ሄሮድስ ራሱ ዮሐንስን አንገቱን ከቀላው በኋላ
ክርስቶስ ሲያስተምር በሰማ ጊዜ ላይ ዮሐንስ መጥምቅ ይመስለው እንደነበረ ታውቃላችሁ። ክርስቶስ ራሱ ሲያስተምር ሄሮድስ እየተጨነቀ ዮሐንስ መጥምቅ ይመስለው ነበር እና ህዝቡ ራሱ ዮሐንስ መጥምቅ ይልሃል፣ አንዳንዶች ኤርምያስ ነህ ይሉሃል፣ አንዳንዶችም ኤልያስ ነህ ይሉሃል፣ ሌሎችም ደግሞ ከነቢያት አንዱ ነህ ይሉሃል። የዚህ ጊዜ ላይ ክርስቶስ እናንተስ እኔን ማን ትሉኛላችሁ አሉ። ጭብጡ ምን መሰላችሁ? ሌላው ስለኔ የሚለውን ሳይሆን እናንተ ስለኔ ምን እንደምትሉ ነው ማወቅ የምፈልገው። ሌላውማ ብዙ ነገር ሊለኝ ይችላል። ሌላው ያልሆንኩትን ሆነሃል ብሎ ሊያወራብኝ ይችላል። ነገር ግን እናንተ እናምናለን የምትሉት ሰዎች ጌታችሁ የሆንኩት እኔን ማን ትሉኛላችሁ አሉ። ቅዱስ ጴጥሮስ እንደምታውቁት ፈጠን አለና አንተ ያው የእግዚአብሔር ልጅ ነህ አሉ። ክርስቶስ ምን እንዳለው ትዝ ይላችኋል? ጴጥሮስ ንዑድ ክቡር ነህ ብሎ ካመሰገነው በኋላ ይህንን ስጋና ደም አልገለጠልህም አሉ። ጴጥሮስ ለተናገረው ንግግር ራሱ አጋዥ አስፈልጎት ነበር። እርሱም ማን ነው? እግዚአብሔር አብ ነው። የባህሪ ልጁ የሆነውን እግዚአብሔር ወልድን እውነተኛ ማንነቱን የሚያውቀው ጴጥሮስን አንተ የሕያው የእግዚአብሔር ልጅ ነህ ብሎ እንዲናገር አንደበቱን ከፍቶ ምስክርነት እንዲሰጥ ያደረገው ራሱ የሚወደው ራሱ እንዲሞትም ጭምር አሳልፎ የሰጠው የባህሪ አባቱ እግዚአብሔር አብ ነው። ይሄንን የሕያው የእግዚአብሔር ልጅ ነህ የሚለውን የክርስቶስን የተመለሰለትን መልስ ግን ለመረዳት እንዲሁ ለማወቅ መምህራንን ያሻል። እንዴ እውነት ለመናገር ክርስቶስ ዮሐንስ መጥምቅ ነው እንዴ? አዎ ዮሐንስ መጥምቅ እኮ ነው ክርስቶስ። እንዴት ቢባል ሊቃውንት ምን ይላሉ? ዮሐንስ የስብከቱ ሁሉ መጀመሪያ ያደረገው መንግስተ ሰማያት ቀርባለችና ምን ግቡ ነው። ክርስቶስስ ጾሞ ጸልዮ ደቀ መዛሙርቱን ሊመርጥ በወረደባት ቦታ ላይ የመጀመሪያ የሰበከው ስብከት መንግስተ ሰማያት ቀርባለችና ምን ግቡ ነው፣ ንስሐ ግቡ። በስብከት ስለሚመሳሰሉ አዎ ዮሐንስ መጥምቅ ነው ሊሆን እንችላለን። ኤርምያስም ልንለው እንችላለን። እንዴት? ኤርምያስ በብሉይ ኪዳን ካሉት ከትንቢት መጽሐፎቹ ውጪ ሰቆቃወ ኤርምያስ የሚል መጽሐፍ አለ። እስኪ ሰቆቃወ ኤርምያስ በሉ። ሰቆቃወ ኤርምያስ ማለት የኤርምያስ ሙሾ፣ ለቅሶ፣ ሐዘን፣ እንባው ማለት ነው። እና ኤርምያስ እያለቀሰ እያነባ ስለ ሕዝቡ የተናገረው ያስተማረው የጸለየው የተነበየው ትንቢት ነው። ክርስቶስ ኤርምያስ ሊሆን ይችላል? አዎን ይችላል ይላሉ ሊቃውንት። እንዴት? ኤርምያስ ስለ ሕዝቡ እንዳለቀሰ ሁሉ ክርስቶስስ ወደ ኢየሩሳሌም ሲገባ አይቷት መንጋዎቹን በጎቹን ተመልክቶ እረኛ እንደሌላቸው ሲቅበዘበዙ ሲመለከት እኮ አልቅሶላቸው። አዎ ነው ማለት ነው። እሺ ክርስቶስስ ኤልያስ ነው? አዎን እንደ ኤልያስ ነው። ኤልያስ በስልጣን በኃይል ነገስታት ፊት ቆሞ ሳይፈራ ስለ እግዚአብሔር ይመሰክር ነበር። ክርስቶስስ ሌሎች ይፈሩት ይጨነቁለት የነበረውን ከሄሮድስ ፊት ቆሞ እኮ ስለ ራሱ ማንነት አንተ አልክ እያለ ምስክርነት ይሰጥ ነበር። ኤልያስ ሰማይን እየለጎመ ዝናብ እንዳያዘንብ ያዝ ነበር። ክርስቶስስ የዘነበውን ዝናብ ለሰው መስማማት እንዲችል አድርጎ እንዲጠጡት ይፈቅድላቸው ነበር። እንደነማን ብትሉ ለሳምራዊቷ ሴት። ኤልያስ ሰማይ ይዘጋል፣ ክርስቶስ በምድር ላይ ያለ ውሃ እንዲጠጡት ያደርጋል። ይሄንንና መሰል ነገሮችን ለመረዳት ማጭድ ይጠይቃል ማለት ነው። ማጭድ ይጠይቃል። ለመረዳት ቅርብ መሆን የማይችሉ እንዴት አድርገን እንረዳቸው የምንላቸዋል። ሄሬኔዎስ በመጨረሻም ደግሞ ምን ይላል? በመጋዝ ደግሞ የሚሰነጠቋሉ። በመጋዝ የሚሰነጠቋሉ። በመጋዝ የሚሰነጠቁት ማለት መምህራንንም መጽሐፍትንም የሚሹ ብቻ ሳይሆን ሕይወት የሚሹ ቃላት አሉ። ምን የሚሹ? እስኪ በሉ እንጂ እስኪ ሁላችሁም ሕይወትን የሚሹ በሉ ቃላት አሉ። እስኪ ድገሙት። ሕይወትን የሚሹ ምኖች አሉ? አው ቃለ እግዚአብሔርን ሰው ለመረዳት ማንበብ ብቻ መጠየቅ ብቻ ከሊቃውንት እግር ስርም ቁጭ ብሎ መመርመር ብቻ አይጠበቅበትም። ሕይወት ይፈልጋል ቃለ እግዚአብሔር። የአብዛኞቻችን የዓመታት ጥያቄ ምን መሰላችሁ? በየዘመኑ መለወጫ ላይ ወይም በሆኑ ወቅታቶች ላይ የምንጠይቀው ጥያቄ አለ። እሱም ምንድነው? ለምንድነው የማልለወጠው? ለምንድነው በምሰማው ቃለ እግዚአብሔር በምዘምረው መዝሙር ስሜታዊ ሆኜ አለቅሳለሁ እኮ ቃሉ ነዶኝ እኮ ውስጤን ከዚች በኋላችን ነገር አላረግም ብዬ እምላለሁ፣ እገዘታለሁ፣ ደግሞ መልሼ እዛው እገኝበታለሁ። ለምንድነው በምሰማው ቃለ እግዚአብሔር ለምንድነው በማደምጠው ትምህርት ልስተካከልና እንደ አምናው እንደ ካቻምናው እንዳልሆን
ማረግ የሚጠበቅብኝ ብትሉ መልሱ ሁለት ነው። አንደኛው ሰው ለምን በቃለ እግዚአብሔር ልለወጥ አልቻልኩም ብሎ ሲጠይቅ ለራሱ መጠየቅ ያለበት መቼ ነው መጨረሻ የቆረብከው ተብሎ። መቼ ነው መጨረሻ የቆረባችሁት? መቼ ነው የሰማችሁትን ቃል የበላችሁት? መቼ ነው ያደመጣችሁትን ቃል የጠጣችሁት? ግድ ነው ሰው በሚሰማው የሚለወጠው ተግባሩ የሚጠይቀውንም ጭምር ማድረግ ሲችል። ሁለተኛው ለምንድነው ሰው በሚሰማው ቃል እግዚአብሔር ሊለወጥ የማይችለው? ቃል እግዚአብሔር ዕውቀት ብቻ አይደለም ሕይወትም ጭምር ይጠይቃል። ትዝ ይላችኋል የማቴዎስ ወንጌል ምዕራፍ 18 ላይ አንድ ባለጸጋ ወደ ክርስቶስ ቀርቦ የዘላለም ሕይወትን እንዲወርስ ምን ማድረግ እንደሚጠበቅበት ጠየቀው እና ክርስቶስ ትእዛዛቱን ጠብቃሉ። አትግደል፣ አታመንዝር፣ አትስረቅ፣ በሐሰት አትመስክር፣ አባትህን እናትህን አክብር፣ የባልንጀራህን ቤት አትመኝ፣ ባልንጀራህንም እንደራስ አድርገህ ውደዳል። ባለጸጋው ይህን ከልጅነቴ ጀምሮ ፈጽሜዋለሁ አለ። የሰማውን ያዳመጠውን ኑሮው ተብሎ የተሰበከውን ኑሮት ነበር። ዛሬ ከኛ መካከል ይሄ ሁሉ መምህራን እየተለዋወጠ ይሄ ሁሉ ዘማሪያን እየመጣ እየተሰበክን ምኑ በሰማነው የተለወጥነው ነገር ይኖር ይሆን? ምኑ ባደመጥነው የተስተካከለ ነገር የመጣልን ይሆን? አብዛኞቻችን ባይባልም ክርስቲያኖች ለተወሰንን ሰዎች ቃል እግዚአብሔር የዕውቀት ጉዳይ ብቻ ሆኖብናል። በቃ ያላወቅነውን ለማወቅ አዲስ ምስጢርን ሰምተን እንዲህ እኮ ያውቃል እንዲህ እኮ ተረድተዋል ለመባል ብቻ የምንመላለስ ነን። እና ክርስቶስ ምን አለው? ይህንን ከልጅነቴ ጀምሮ አድርጌዋለሁ ሲለው አሁን መንግስተ ሰማያት መግባት ትችላለህ አላለው። የዘላለም ሕይወት መውረስን ትችላለህ ብሎ አላረጋገጠለትም። ምን አለው መሰላችሁ? ፍጹም ልትሆን ብትወድ ያለን ሁሉ ሽጠህ ተከተለኝ አለው። ራስህን ባዶ አድርግ አለው። ቃል እግዚአብሔር ራስን ባዶ ማድረግ ይጠይቃል። ክርስቲያኖች የምንሰማውን ቃል እግዚአብሔር ሌላ ነገራችንን ደባልቀን አናዳምጠው። ለኛ እንዲመቸንና እንዲስማማን አድርገን አንተርጉመው። አብዛኞቻችን መለወጥ ያቃተን መስተካከልም በየዓመታቱ የከበደን መስማቱን እንሰማዋለን፣ ማድመጡንም እናደምጠው ይሆናል። ነገር ግን አኗኗራችን ላይ ለኛ የተመቸንን እየመረጥን ለኛ ያልተስማማንን ደግሞ ይሄ ያን ያክል አያስፈልግም እያልን ለኛ የሚጠቅመንን ራሳችንን መከላከያ እያደረግን እኛን ሊያጠቃን የመጣውን ደግሞ በሚያነጻው በቃል እግዚአብሔር መልሰን እየተከላከልን እንደኛ ቃል እግዚአብሔርን ያጣመመው እንደኛ ቃል እግዚአብሔርን ሳይኖረው መጠቃቂያ ያደረገው ሰው አለ እንዴ? በዚህ ጊዜ ላይ እኮ ሰው ጥቅስ እየጠቀሰ ቅዱሳት መጻሕፍትን እየመዘዘ ሰዎችን አስተምሮ ወደ ቃል እግዚአብሔር ከሚያመጣው ይልቅ የራሱን በደል አምኖ ንስሐ ከሚገባው ይልቅ በደልና ክፋቱን ለመከላከል ሌላውን ደግሞ ለማሸማቀቂያ እኮ ነው የሚጠቀሙ። ሁላችንም በመንጠቀማቸው በየማህበራዊ ሚዲያ ስሞቻችን እንትና የድንግል ልጅ፣ እንትና የአርሴማ ልጅ፣ እንትና የኢየሱስ ልጅ እያልን እኛው ራሳችን አይደለ ክብረ ክህነቱን የምናቀለው? እኛው ራሳችን አይደለ ጥቅስ እየጠቀስን አባቶቻችንን፣ ወንድሞቻችንን፣ እህቶቻችንን ክርስቲያን የሆነውን በሙሉ ሰድበን ለሰዳቢ የሰጠነው ማንን? እኛው ራሳችንን። የሰማነው ቃል እግዚአብሔር ልንለወጥበት ያልቻልነው እኛው ራሳችን መጀመሪያ መለወጥም አልፈለግንም፣ ሌላውን ነው መለወጥ የፈለግነው። የእግዚአብሔር ቃል ደግሞ እንዲህ አይሰራም። መጀመሪያ ራስ ነው መስተካከል ያለበት። መጀመሪያ አድማጩ ነው መታረም ያለበት። ለዛ ነው ቃል እግዚአብሔር ሕይወት ይፈልጋል። ክርስቲያኖች ሕይወት ይፈልጋል። የሰማነውን እንድንኖር ይጠይቃል። ሰው ስለ ንስሐ ሲሰበክ ዕውቀት እንደሆነ አድምጦት ንስሐ ማለት ለካ ይሄ ነው ብሎ አስቦት እንዲሄድ አይፈለግም። ዜና አበው ላይ አንድ ታሪክ አለ። የአባ ፖምቦ የሚባሉ ጻድቅ በረከታቸው ለሁላችን ትድረሰን እና አባ ፖምቦ ከዕለታት አንድ ቀን ስለ ንስሐ ይሰበካሉ። ስለ ንስሐ በደንብ አድርገው ይመከራሉ እና ሰሙና ቃል እግዚአብሔሩን ከዛ በኋላ ወደ ነፍስ አባታቸው በገዳም ስለሚኖሩ ወደ ገዳም አባቶች ወደ ነፍስ አባቶቻቸው ሄዱና ንስሐ ተናዘዙ። ይህን አድርጌያለሁ ብለው ተናገሩ። እየሰማችሁ ነው? ተናገሩና ልክ ተናገረው ጨርሰው ቀኖናቸውን ተቀብለው ወደ ቤት ሲሄዱ ትዝ አላቸው የሆነ ኃጢአታቸው። ቁልፋቸውን አውጥተው በሩ ላይ ሲሰኩት ማለት ነው። እየሰማችሁ ነው? በራቸው ላይ ደርሰዋል። ከፍተው ሊገቡ ሲል ግን ኃጢአታቸው ትዝ አላቸው። ቁልፉን እዛው ትተውት ትዝ ያላቸው ኃጢአታቸው ግን እንዳይረሳቸው ብለው ተመልሰው ነፍስ አባታቸው ጋር ሄዱ። ምን ነው ሮጠህ መጣህ?
ምን ነው ፈጥነህስ ከሄድክበት ተመለስክ? የረሳሁት በሬ ጋር ሲሄድ ትዝ ስላለኝ እንዳይጠፋብኝ ውሎ ሲያድር ለመናዘዝ ነው የመጣሁት። ማን ከኛ መካከል እንኳን የረሳነውን ኃጢአት ለማስታወስና ራሳችንን ለማንጻት ከመታገል ይልቅ ትዝ የሚለንም እኮ መናገር አንፈልግም። ሰምተው ምን ይሉኛል እንላለን። ስትሰራው ያላፈርክ፣ ስናረገው ያልተሸማቀቅን፣ ጨለማ ነው ብለን ሁሉን በሚያየው በእግዚአብሔር ፊት ስናረገው ያላፈርን፣ ይሄ ያሳፍረን። ስንሰራው ነበር እኮ ማፈር የነበረብን። ሁሉን የሚያየውን እግዚአብሔርን እንደ ሰው አይን በጨለማ አያይም ብለን የምናደርገው ስራ ላይ ያን ነበር መሸማቀቅ የነበረብን። እሱን ድንበር አልፈነው አፍርሰነው እግዚአብሔርም እንዳወቀው አውቀን እኛም ህሊናችን እንደወቀሰብን አምነን ስንመጣ ግን ለምን ለመናገር እንፈራለን? አያችሁት? ሰይጣን ክፋቱ ይሄ ነው። ኃጢአት ስንሰራ የሚሰጠንን ድፍረት፣ ንስሐ ልንገባ ስንል ግን የሚሰጠን ፍርሃት ነው። እንደማይመረን ይቅር እንደማይለን የትላንትናው ዓመታችንን በከንቱ እንዳሳለፍ ነው ይሄንን የመጪውንም ጭምር እንደማንስተካከል ነው የሚነግረን። ብዙዎቻችን እንዲያው ነው። እንስተካከላለን እንለወጣለን ብለን ባሰብንባቸው በተወሰኑ ቀናት አይደለ ወደ ትላንትናው ማንነታችን የምንመለስ? አዎ ወደ ነበረው ወደ ቀደመው ማንነታችን እንመጣልና ብዙ ጊዜ ላይ ተስፋ እንቆርጣለን ቶሎ ብለን እና የሰይጣንም ትልቁ ፈተናው ይሄ ነው። ለዛ ነው ቅዱስ ዮሐንስ አፈወርቅ ምን ይላል መሰላችሁ? ክርስቲያኖች የሰይጣን ትልቁ ፈተናው እናንተን በኃጢአት መጣል አይደለም፣ የሰይጣን ትልቁ ድሉ እናንተን ተስፋ ማስቆረጥ ነው ይላል። ተስፋ ያልቆረጠ ሰው በደል ቢሰራ እንኳን ንስሐ ይገባል። ኃጢአት ሰርቶ ተስፋ የቆረጠ ሰው ግን በደሉን እንኳን እግዚአብሔር ይቅር ሊለኝ ይችላል ብሎ አያምንም። ስለዚህ ዓመቱን ሁሉ እንደ ትላንትናው ነው ማሳለፍ የሚፈልገው። በዚህ አይነት ስትመለከቱት አሁን ያነበብነው የመጽሐፍ ቅዱስ ቃልም ጭምር አምላካችን ልዑል እግዚአብሔር ዓመቱን እንዴት አድርገን መጀመር እንዳለብን ያስተማረበት ነው። ዮሐንስ ወንጌላዊ ምዕራፉን ሲጀምርና እንዲሁም ደግሞ እኛ ያነበብናትን ክፍለ ምንባብ ሲነሳ ምን ይላል? የአይሁድም ፋሲካ ነበረ ይላል። እስኪ አይሁድ ፋሲካ በሉ እንጂ ነበረ። የአይሁድ ፋሲካ በዓል ነው። ፋሲካ ከግብጽ ባርነት ነፃ የወጡበትን እስራኤላውያን አስበው እንዲያከብሩት እግዚአብሔር የሰጣቸው በዓል ራሱ እግዚአብሔር ነው አክብሩት ያላቸው ራሱ። በኦሪት ዘጸአት ምዕራፍ 13 ምዕራፍ 14 ላይ እግዚአብሔር የመጨረሻውን መቅሰፍት ሞተ በኩርን አምጥቶ ግብፃውያንን ከነከብቶቻቸው የመጀመሪያ ልጆቻቸውን ቀሰፈ። ለምን? ንጹህ የሆነውን በግ አርደው ደሙን መቃንና ጉበኑ ላይ ቀብተው ስጋውን ደግሞ ጠብሰው ስላልበሉ ያልበሉትን ገደለ። የበሉትንና ምልክቱ የተገኘባቸውን ሰዎች ግን መልአከ ሞት አልነካቸውም። የእግዚአብሔር መቅሰፍት አልደረሰባቸውም። በዚህ አይነት ቅጽበትና በዚህ አይነት ወቅት ላይ እግዚአብሔር እንዴት በግሩም አይነት አኳኋን እንዴት በሚደንቅ አይነት መንገድ እንዳወጣቸው እንዲያስታውሱ ያረዱትን በግ የፋሲካው በግ አሉ። የምኑ በግ? የፋሲካው በግ አሉ። አርደው ያከበሩባትን ያቺን ዕለት ደግሞ የእግዚአብሔር ፋሲካ አለው። የማን ፋሲካ? የእግዚአብሔር ፋሲካ ብላችሁ አክብሩት አላቸው። በዓሉ አስፈላጊነቱ ምን መሰላችሁ? ህዝቡ እግዚአብሔር በምን አይነት አጠራር በምን አይነት አኳኋን እንዳወጣቸው እንዲያስታውሱ ነው። በዓላት በነገራችን ላይ በዋነኝነት ቤተክርስቲያን ውስጥ የሚከበሩበት ምክንያት ይሄ ነው። እግዚአብሔር ምን እንዳረገ እንድናስታውስ። ኃጢአት በጣም በጎሰቆለው ብዙ ነገሮችን እየሰማን ማስታወስ የሚጠበቅብንን በረሳንበት ጊዜ ላይ በዓላት ሲመጡ ሳንወድ በግዳችን ስለ በዓሉ ስንማር፣ ስንሰማ፣ ስናደምጥ እንድናስታውስ እንገደዳለን። እስኪ ፋሲካን አስታውሱት ክርስቲያኖች። ፋሲካ ለእስራኤላውያን በጣም ትልቅ በዓል ነው። በጣም ረጅም ዓመት ነው ግብጽ ውስጥ ባሪያ ሆነው የኖሩት። በጣም ረጅም ዓመት ነው መውጣት እየፈለጉ ሳይወጡ እየተሰቃዩ የከረሙት። እንደ ግብጽ እኮ ዓመታቱ አላልቅ ያላላቸው ስንት ሰዎች እንዳሉ ታውቃላችሁ? መቼ ዓመት አልቆ ብሎ ነው አይደለም የሚመኘው? መቼ ሞቼ ብሎ እኮ የሚመኝ ሰው አለኛ ውስጥ። መቼ እንደው ይሄ ህይወት አብቅቶልኝ ብሎ እንደ ግብጽ እስራት ህይወቱ ሰንሰለት የሆነበት ሰው አለ። ለረጅም ዓመታት የለመነ ለረጅም ዓመታት ለመስተካከል የሚማቀቅ ሰው አለ ከኛ መካከል ውስጥ ግብጽ ውስጥ ያለ ማለት ነው።
እግዚአብሔር ሙሴን እስኪያመጣልን ድረስ የሚጠብቅ ሙሴያችን ክርስቶስ ነው። የሚለውጠንን ጊዜ የሚያስተካክለንን ጊዜ የምንናፍቀው እሱ ነው። በእኛ አቅም በእኛ ጉልበትማ ሞከር ነው አልቻልንም። ግብፃውያን እኮ ለመታሰር ወህኒ ቤት ወርደው ባሪያ ለመሆን አልነበረም የመጡት። ረሃብ ለማሳለፍ ተጠግተው ስንዴ ለመብላት ነበረ። ስንቶቻችን እኮ እንጠቀምበታለን እንለወጥበታለን ባልንበት ዓመት አይደለ ያላሰብነው ተአምር በሙሉ መጥቶ ህይወታችንን ምስቅልቅሉን የሚያወጣው። መቼ ጠበቁት? መቼ ባሪያ እንሆናለን ብለው መጡ? ባሪያ መሆንንማ ኖሮ አስበውት ቢመጡ ኖሮ ረሃብ ይግደለን ነበር የሚሉት። ረሃብ ይድፋን ለምን ባሪያ እንሆናለን ነበር የሚሉት። ለእንጀራ ብለው ግን ባሪያ ሆኑ። ስንቶቻችን እኮ የተቀደሰውንና በቸርነቱ እግዚአብሔር የጨመረልንን ዓመት ከሱ ተቀብለ ነው ከሱ ወስደ ነው ከሱ ከእጆቹ አሜን ብለን እሺ ብለን ተቀብለ ነው የሰጠንን እግዚአብሔርን ጊዜውን ከመስጠት ይልቅ የጨመረልንን ዓመት ለግብጽ ለኃጢአት የምንጨምርለት ስንት ሰዎች አሉ። እግዚአብሔርማ ባላደረገብን እግዚአብሔርማ ባልጨመረብን ነገር ክርስቲያኖች አንኮን ነው። በቸርነት ዓመትን ታቀዳጃለን ያልነው አይደለ? መስከረማን ምስባክ ሲሰበክ ቸር ስለሆነ ነው ይሄን ዓመት የጨመረው ደግ ስለሆነ እንጂማ ይሄ ዓመት ለኛ የሚያስጨምር አልነበረም። እንዳምነው እንደካቻም ነው ማየት ራሱ አይጠበቅብንም ነበር፣ ግን ጨመረልን። ምናልባት በዚህ እንኳን ከተለወጡ በተጨመረላቸው ጊዜ ላይ የሰጠኝን መልሰው መስጠት የሚፈልጉ ከሆነ በጣም ነው የሚገርማችሁ። ቤተክርስቲያናችን በሥርዓተ ቅዳሴ ጊዜ ላይ ታችኋል። ሰራይ ካህኑ ከቤተ መቅደስ ወንጌል ቅዱስ ብሎ አውጆ ወንጌሉን ይዞ ሲወጣ ንፍቁ ካህን ይቀበለዋል። ዘአወፈኒ አወፈይኩ ከብሎ ከእጆቼ የተቀበልኩትን መልሼ ወደ እጆቼ እሰጥሃለሁ ይሏል። እና በጣም ነው የሚገርመው። ወንጌል ከእግዚአብሔር ተቀብለን መልሰን ለእግዚአብሔር የምንሰጠው ጊዜም እንደዛው ነው። ክርስቲያኖች ጊዜ ሰው ዓመትን ከእግዚአብሔር ይቀበላል እንዲባረክለት መልሶ ለእግዚአብሔር ነው የሚሰጠው። ብዙ ነገሮቻችን የተበላሹት ከእግዚአብሔር ለምነን ተቀብለ ነው መልሰን ለሱ መስጠት ስለከበደን ነው። ገንዘብ ለምን የሚያልቅ ይመስላል? የሰጠህን እግዚአብሔር በአስራት አትመርቀውማ እንዲባርከው አጠረውማ። ልጆች ለምን የተበላሹ ይመስላል? የእግዚአብሔር ስጦታ እኮ ናቸው። ለሱ ነበር መልሰ መስጠት የነበረብህ። ጉልበት ለምን የደከመ ይመስልሃል? ወጣትነት ጊዜ የሰጠህን ጉልበት እኮ የደከመብህ ለቤተ ክርስቲያን ጉልበትን ስላላንበረከክላት እኮ ነው። ሳትሆን በእኛ ህይወት ውስጥ የተበላሸው ምንም አይነት ነገር እግዚአብሔር አበላሽቶ ስለሰጠን ሳይሆን እንዲባረክልን መልሰን እኛ ስላልሰጠን። በጣም የጭንቅ ዓመት ነበር። ከዛን ያወጣቸው በዓሉን ዘመን መለወጫን ርዕሰ አውደ ዓመት ስናከብር እኮ በጣም ትልቅ ነው ብለን የምንናገረው ለምን መሰላችሁ? እግዚአብሔር ከምን አይነት መቅሰፍትና በምን አይነት ማት አሻግሮ እንዳመጣን እኮ ስለምናውቀው። ዓመቱን እኮ አላልፈውም ያለ ሰው አይጠፋም እዚህ ውስጥ። የባለፈውን ዓመት 2017 እንደ ግብጽ እሳት ሆኖበት እግዚአብሔር እንዲያወጣው የለመናል የተማጸናል። ስላወጣ ስላሻገረህ ልክ ፋሲካን አይሁድ የወጡባትን ጊዜ አስበው እንደሚያከብሯት ሁሉ እኛም ርዕሰ አውደ ዓመት የዘመን መለወጫ ሌሎችም በዓላቶቻችንን እግዚአብሔር ያረገልንን ነገር ለማስታወስ እንዳንረሳ ውለታውን ቸል ብለን በልተን እንዳንገኝ እናስታውሰዋለን። ችግሩ ግን ምን መሰላችሁ? የታረደው በግ የፋሲካው በግ የተከበረው በዓል የእግዚአብሔር ፋሲካ ነበር። ዮሐንስ ግን ሲጽፈው የአይሁድ ፋሲካ ብሎ ነው የጻፈው። እና ሊቃውንተ ቤተ ክርስቲያን ዮሐንስ በጣም ጠንቃቃ ጸሐፊ ነው። እያንዳንዱን ነገር ሲጽፍ ለምን ምክንያት እንዳለው ጽፎ ሲያስቀምጥም ያውቀዋል። በመሰለኝም በመገመትም እንዲህ ብለውም ችግር የለውም በማለት የተጻፈ ነገር የለም። ይህ አይሁድ ፋሲካ ብሎ ነው የጻፈው። በዓሉ የእግዚአብሔር ነው። በዓሉም በሚያከብሩት በሰዎቹ ስም ነው ግን የተጠራው። እና በጣም ነው የሚገርመው። ሊቃውንት ሲያስተምሩ የአይሁድ ፋሲካ ብሎ ዮሐንስ የጻፈው ለምን መሰላችሁ? በዓሉ የእግዚአብሔር ሊሆን ይችላል። በዓሉን የሚያከብርበት መንገድ ግን እግዚአብሔርን የሚያስደስት አልነበረም። ስለዚህ ይሄ እነሱ በዓል ነው አለ። ቀናቶቻችን ከእግዚአብሔር ተቀብለናቸው የእግዚአብሔር ቀን ሆነው የሚቀሩት እሱን የሚያስደስት ነገር ስታረግበት ነው። እማታረግበት ግን ከሆነ ይሄ አንተ ቀን ነው። ይሄ አንተ ቀን ነው፣ የእግዚአብሔር ቀን አይደለም። አንተ ደስ ያሰኘህን አረክበት፣ እንደፈለግ ሆንክበት። ከዛ እግዚአብሔር የሰጠህን ቀን ለራስህ ተጠቀምክበት።
ከዚህ በኋላ ያንተ ቀን ነው፣ የእግዚአብሔር ቀን አይባልም። የእግዚአብሔር ቀን ልክ እንደ እግዚአብሔር ፋሲካ እሱ የፈለገው ሐሳብ የሚከናወንበት ነው። እሱ ለኛ ያሰበውን ሐሳብ ለመስራት የምንደክምበት ነው። ከዛ የተረፈው እኛ እናረጋለን። ነገር ግን አኗኗራችንን ስታዩት የኛ ተገላቢጦሽ ነው። በሙሉ ጊዜያችን ስለ ራሳችን እንደክማለን፣ በትርፍ ጊዜያችን የተረፈውን ለእግዚአብሔር እንሰጠዋለን። ይሄ መስተካከል አለበት። በዚህ ዓመት ቀኑን የሰጠንን እግዚአብሔር የሱ ቀን እንዲሆን አሳልፈን ነው መስጠት ያለብን። የአይሁድ ፋሲካ ነው። በአይሁድ ፋሲካም ጊዜ ላይ ክርስቶስ ወደ ኢየሩሳሌም ወጣል። በዓሉ የሱ ሆኖ ቀምተውታል። የሰጣቸው እሱ ሆኖ አርክሰውበታል። ግን ሊያነጻቸው የሚችለውና ሊቀድሳቸው የሚችለው ደግሞ እሱ ብቻ ስለሆነ ያበላሹትን ለማስተካከል ወደ ኢየሩሳሌም ወረደ። ያበላሸነውን ዓመት እንዲያስተካክልልን ነው አሁንም እግዚአብሔርን የምንለምነው። ያበላሸነውን ሕይወታችንን እንዲቀድስልን ነው አሁንም የምንማጸነው። ወደ ኢየሩሳሌም ወጣ፣ ወረደ። ወደ ቤተ መቅደሱን ቀረበ። ቤተ መቅደሱ ኢየሩሳሌም ውስጥ ይሁዳ የምትባል ግዛት ውስጥ ነው ያለው። ስለዚህ ክርስቶስ ወደዛ ቤተ መቅደስ ሄደ። ቤተ መቅደሱ ውስጥ ሲገባ ግን ቤተ መቅደሱን ትላንትና እንደሰጣቸው አገልግሎት እንዲሰጡበት እንዳሳከባቸው ሆኖ ሊያገኘው አልቻለም። ይሄ ቤተ መቅደስ ዳዊት ለመስራት የተመኘው በእጆቹ ላይ ግን ደም ስላለ ያላነጸው ልጁ ሰሎሞን ግን አንጾት እግዚአብሔር ቃል የገባበት ነው። ምን ብሎ? የሚጸለየውን ጸሎት እሰማለሁ፣ የሚደረገውን እያንዳንዱ ነገር እመለከታለሁ። በዚህ ቤተ መቅደስ ውስጥ እኛና እናንተ ሕዝቤና እኔ እንገናኛለን አለ። ይሄን ያለው ክርስቶስ የሚገርማችሁ እኮ በጣም ነው የሚደንቀው። በኦሪቱ ቤተ መቅደስ የእንስሳ መስዋዕት ለሚሰዋበት ነው። ለእንስሳ መስዋዕት ለሚሰዋበት ቤተ መቅደስ ክርስቶስ የሚሰማውን የሚደረገውን አደምጣለሁ አያለው ካለ ከኦሪቱ መስዋዕት የበለጠው የራሱ ስጋና ደም በሚፈተትበትና በሚሰጥበት ቤተ መቅደስ የማይሰማ ይመስላችኋል? የማያይ ይመስላችኋል? ክፉውንም ደጉንም ያያል እግዚአብሔር። ዝም ስላለ ትዕግስቱን ስላበዛ የሌለ እንዳይመስላችሁ ክርስቲያኖች፣ የሌለ እንዳይመስላችሁ። ወደዚህ ቤተ መቅደስ ነው የወረደው ክርስቶስ። በንጽህና በቅድስና ስንት አገልጋዮች የተመላለሱበት፣ ስንት በዚህ ቤተ መቅደስ ውስጥ ተአምር የተደረገበት። ይሄ ቤተ መቅደስ እኮ ሩቅ አትሂዱ፣ እመቤታችን ድንግል ማርያም የነበረችበት ቤተ መቅደስ ነው። በ3 ዓመቷ ወላጆቿ ያስገቧት ቤተ መቅደስ ይሄ ቤተ መቅደስ ነው። ግን አምላክ አየዋለሁ ያለው አደምጥበታለሁ ያለው እናቱ ተቀምጣ ታገለግልበት የነበረበት ቤተ መቅደስ ውስጥ ክርስቶስ ተመልሶ ሲመጣ ግን የማይደረግ ነገር ሲደረጋይ፣ ሻጮች፣ ለዋጮች፣ በሬው፣ በጉ፣ ርግቡ ቤተ መቅደሱን አጨናንቆታል። በሙሉ ጫጫታ ነው፣ በሙሉ ገበያ አድርገውታል ቤተ መቅደሱን። ክርስቶስ አይቶ አዘነ። እንዴት አያዝን? ቤተ መቅደሱን የሰጠው ለዚህ አልነበረማ። አሁን አንዳንዶቻችን በዚህ አውድ ውስጥ ቅድም እንዳልኳችሁ እኮ በቃ ድሮም ንግድ እኮ የማይሰራ ነገር ነበር፣ ይሄው ተጽፏል ልትሉ ትችላላችሁ። ክርስቶስ ይሄን የተናገረው ስለነዚህ እንስሳት አይደለም። ልብ ብላችሁ ስሙ። ሲጀመር የኦሪቱ ቤተ መቅደስ በሬ፣ በግ እንዲሁም ደግሞ ርግብ፣ ሌሎችም እንስሳት ዙሪያው ላይ እንዲኖሩ ግድ ነው። እየሰማችሁ ነው? ምክንያቱም የኦሪት መስዋዕት የእንስሳ መስዋዕት ነው ወይ የእህል ቁርባን ነው። ለአገልግሎት የሚያስፈልገው ነገር ቤተ መቅደስ መኖሩ ግድ ነው። አንዳንድ ሰው ጧፍ፣ ዕጣን፣ ዘቢብ ቤተ መቅደስ ዙሪያ ሳይ ደሙ ይፈላበታል። አሁን የሚሸጡበት ቦታ አጥተው ነው? አሁን እንዲህ የሚያደርጉበት ቦታ አጥተው ነው እንዴ? ይሄ እኮ መስዋዕት እኮ ነው ክርስቲያኖች፣ ይዘን የምንገባው እኮ ነው። ሲጀመር በሥርዓተ ቤተ ክርስቲያን እያንዳንዱ ሰው ቤተ ክርስቲያን ቅጥር ግቢ ውስጥ ሲገባ ባዶ እጁን መግባት እንደማይችል ታውቃላችሁ። ስጦታ አምሃ ይዞ ነው መግባት ያለበት። ገንዘብ ቢችል ገንዘብ ያምጣ፣ ከሌለው ዕጣን፣ ጧፍ፣ ዘቢብ ይዞ ይምጣ። እሱስ ባይኖረው እሱ ራሱ ይምጣ በጎ መሻቱን ይዞ። ቢኖረኝ ሰጥ ነበረ ብሎ ማለት ነው። ባዶ እጃችንን የምንገባበት አልነበረም። ስለዚህ የኦሪቱ ቤተ መቅደስ እንስሳቱ መኖራቸው ግድ ነው። የሚያስፈልጉት ነገር መታጣት ያልነበረባቸው። ችግሩ የመጡበት ዓላማ ነው። ልብ ብላችሁ ስሙ። እነዚህ እንስሳት የመጡት በፈሪሳውያንና ቤተ መቅደሱ ዙሪያ ላይ በሚያገለግሉ በአይሁድ ካህናት ነው። የመጡበት ዋነኛውም ዓላማ
ሰው መስዋዕት ለማቅረብ ከሩቅ ሀገር ሲመጣ ይዞት የመጣው ከብት ይከሳበታል፣ ይጠቁርበታል። ከፀሐይ ግለት ከውሃ ጥም የተነሳ ከስቶ ሲያገኙት አይሁድ ካህናት ያጣጥሉበታል። አሁን ይሄንን ይዘመተ ለእግዚአብሔር ልትሰጠው ነው? እንዴት ያለ መስዋዕት እግዚአብሔርን ብትንቀው ነው ይሉት እና ህዝቡ ይሸማቀቃል። እናስ ምን ላድርግ ሲል እንግዲያውስ ያንተን 2 ከብት አምጣና በእኛ በሰባው 1 ከብት እንለውጣለን ይሉታል። ተረድታችሁኛል? ዓላማው ከብቱ ላይ አልነበረም ችግሩ፣ የተሰበሰቡበት እና የተገኙበት ዓላማ ነው። ዛሬም ድረስ እኮ እንደኛ ያላመጡ ሰዎች እኮ የምናሸማቅቅ ሰዎች ነን እኛ። ይሄን ምሳሌ ልስጣችሁ፣ እንደው ወደፊት እዚሁ ደብር ላይ ሌሎችም ቦታዎች ላይ ዝም ብላችሁ አዳምጡ። ብዙ ብር የሰጠ ሰው እልልታው እንዴት ነው? እናንተ ራሱ እንደሰጣችሁ እንጥላችሁ እስኪበጠስ ነው እልል የምትሉት። 50 ሺህ ብር ሰጠ ሲባል እልል ብለን እናስጨንቀዋለን። ተናጋሪው ራሱ ሞቅ አድርጎ ነው የሚጠራው ብሩ እንድንጮህ በሚያስችል መልኩ ማለት ነው። እየሰማችሁ ደግሞ አታ ሰምባኝ ብላ ጃንጥላና ጧፍ የምታመጣው እግዚአብሔር ስለቷን ሰምቷታል እልል በሉላት ይባላል። እኛም እልል አንል እና ለዛ ሞቅ ብለን ያጮህነውን እንጥላችንን እና ያጨበጨብንበትን እጃችንን ላናሳ ነገርማ እናባክንምና እየገባችሁ ከሆነ ግን እግዚአብሔር እውነት ዋጋውና የተከመረለት ገንዘብ ለሱ ምኑ ነው? ያመጣበት ልብ ነው ዋናው። ገንዘቡን ሰርቆ ያምጣው፣ ገንዘቡን ምን አድርጎ ያምጣው በምን አውቀን? በምንም አናውቅም። እሷስ በምን ታምጣው? በምንም አናውቅም። እግዚአብሔር ግን አንድ የምናውቀው ነገር ቢኖር ስጦታዎቻችንን የሚቀበለን ባመጣንበት ልባችን ነው እንጂ ባመጣንበት ብዛት ልክ አይደለም። በፍጹም ሊሆንም አይችልም። ለዛ ነው አባ ዮሐንስ ሐጺር ፊት አንዲት ሴት 20 ጆንያ ሙሉ ወርቅ ይዛ መጣችና አስገቡኛለች። ገዳሙ በር ላይ ካህናቱን እንቀበልሽ ሲሏት እምቢ አለች። በፍጹም እሳቸው ፊት ነው ማስመጣት የምፈልገው አለች። አንዳንድ ሰው አለ እገሌ ጋር ካልሰጠው በፍጹም በቃ እኔ የገሌ መስቀል ካልዳበሰኝ የገሌ እንትን ካላረገኝ ተው ክርስቲያኖች እንዳይባል። የምትሰጡት ለእግዚአብሔር ከሆነ ከናንተ የወጣው ለሱ የሚገባ ከሆነ አድርጉት። ሴትዮዋ በፍጹም እሳቸው ፊት ነው አለች። እሳቸው ዘንቢል ሰሌን እየሰሩ ነበረ። አመጣችና ጆንያ ሙሉ ወርቁን ፊታቸው ዘረገፈችላቸው። ተቀበሉኝ አለች። ተቀበሏት። ቀናም ብለው አላዩአትም። እግዚአብሔር ይስጥሽ አሏት። ወጣችና ትንሽ ከሄደች በኋላ ግን በጣም ጨነቃት። ያመጣችው አንድ ጆንያ አይደለማ፣ አንድ የሆነ እንክብል ድንጋይ የሚያክል ወርቅ አይደለማ፣ 20 ጆንያ ሙሉ ወርቅ ነው ከምራ ያመጣችው። እርሳቸው ግን ያሏት ማን ይስጥሽ ነው። ጨነቃት፣ ጠበባት። አንዳንድ ሰው አለ እንዳመጣው ልክ ካልተመሰገነ የሚረብሸው። የሆነ ነገር አድርጎ ካህናቱ ካልተንከባከቡት፣ ቦታ ካልሰጡት፣ አቦ ካላሉት በቃ ድሮስ ለእናንተ እኮ ማድረግ ትርፉ ይሄ ነው ምናምን የሚል ሰው አለ። ሴትዮዋ ስለተጨነቀች ተመልሳ መጣችና አስከፍታ እሳቸው ደጅ ውስጥ ገብታ ያመጣሁት እኮ 20 ሙሉ ወቄት ወርቅ ነውና እርሶ ግን ያሉኝ ማን ይስጥሽ ነው እና ምናልባት ካላዩት ቀና ብለው እንዲያዩት ፈልጌ ነው አለች። አባ ዮሐንስ ሐጺር ምን አላት? ያመጣሽው ለማን ነው አላት። ለኔ ነው እንዴ? ለእግዚአብሔር ስጥ። እንግዲያውስ እግዚአብሔር ይስጥሻል። ለኔ ቢሆን እውነት ነው ጭንቅ ነው ብዙ ነው እንዴት ብዬ ልጨነቅ ይችላል። ለእግዚአብሔር ግን ያንቺ 20 ወቄት ወርቅ ጠጠር እኮ ነው። ዓለሙ በሙሉ እኮ የሱ ነው። የሰጠንበትን ልክና ብዛትን ሳይሆን ጥራቱን እንመልከት። አመታቱን መቁጠራችንን ብቻ ሳይሆን ክርስቲያኖች የኖርንበትን አመት እንለየው እስኪ። 50 አመት 60 አመት 70 አመት እኮ ሰው ኖሮ ሊሆን ይችላል። የእድሜ ባለጸጋ ነው ይባላል። እውነት የእድሜ ባለጸጋነት 70 እና 80 እድሜ መቁጠር ነው? እስኪ እውነት የኖርንበትን ጊዜ እናስላት። ከእግዚአብሔር ጋር ተስማምተን እንደው በኖርንባቸው ጊዜው ሳናስቀይመው ያደርንበትን ቀን እናስለው። ምናልባት 70 ኖርን ያልነው 10ም ላንሞላ እንችላለን። ረጅም ዘመናትን አስቆጥረዋል የተባሉት ጥቂት ቀናትም ሊሆኑባቸው ይችላል። ብዛቱ አይደለም ጥራቱ ነው ክርስቲያኖች ዋጋው። ስለዚህ እንስሳቱ ችግር አልነበረባቸውም፣ የመጡበት ዓላማ ነው። ክርስቶስስ ምን አለ? ጅራፉን አነሳ። ሐዋርያት ሰርተው ነው የሰጡት። ሐዋርያት ሰርተው መስጠታቸው ተባባሪ ናቸው ለቤተ መቅደስ ንጽህና። ደቀ መዛሙርቱ ራሱ ቀናኢያን ናቸው። ሰርተው ሰጡት። እያጮኸ እንስሳቱን አባረረ። እናንተ ጥያቄ ልጠይቃችሁ፣ ቤተ መቅደስ ውስጥ ያሉት እንስሳቶች ነበሩ መባረር የነበረባቸው ወይስ ያመጧቸው ሰዎች ናቸው?
መልሱ እንጂ በሉ መልሱ። ፊት ለፊት ያላችሁትን ሳይሆን ከጀርባም ያላችሁት ጥፋተኞቹ ሰዎቹ ናቸው ከብቶቹ ናቸው? መልሱ እንጂ ምኖቹ ናቸው? ስለዚህ ሰዎቹ ነበረ ምን ማድረግ የነበረባቸው? መልሱ እንጂ እንስሳቶቹ ሳይሆን ምኖቹ ነበሩ መባረር የነበረባቸው? አይደለም ነው አይደለም? ማን ፈራጅ ግን አረጋችሁ? በጣም ነው የሚገርማችሁ። ሰው በጣም ትልቁ ድክመቱ ምን እንደሆነ ታውቃላችሁ? በጣም አብዛኞቻችን ፈራጅ ነው። የምናየውን ነው እንጂ ከምናየው በስተጀርባ ምን ሊከናወን እንደሚችልም መጠየቅም አንፈልግም። ቅድም ያልኳችሁ ለዘካርያስና ለኤልሳቤጥ በእግዚአብሔር ፊት ጻድቃን ነበሩ የሚለውን ኃይለ ቃል ትርጓሜያችን ሲተረጉም ምን ይላል መሰላችሁ? እግዚአብሔር ባወቀ ይላል። እስኪ እግዚአብሔር ባወቀ በሉ ድገሙት። አሁንም ድገሙት። ማን ባወቀ? እግዚአብሔር ባወቀ። እግዚአብሔር የሚያውቀው ሰው የማያውቀው ጽድቅ ነበራቸው እነሱ። እግዚአብሔር የሚያውቀው ሰው ያልተመለከታቸው በጎ ሥራ ነበራቸው። አያችሁ፣ እኔና እናንተ የምናየው እኛ ያየነውን ነው እንጂ እግዚአብሔር ያወቀውን አይደለም። ለዛ ነው ሊቃውንት ምን ብለው ይናገራሉ? ኃጢአት ሰርቶ ልትፈርድበት የተቻኮልከው ወንድምህ ኃጢአት ሲሰራን ያየኸው እንጂ በጀርባ ሲያለቅስና ንስሐ ሲገባ አላየኸውም። ማን ፈራጅ አረገ? ከብቶቹ እኮ እኛ ነን ክርስቲያኖች፣ ምግባር የጎደለን ማለት ነው። ሰዎቹ ደግሞ የተመሰገኑት ቋሚ የሆኑት ቃሉን ሰምተው ለመኖር የሞከሩት ናቸው። መባረር ያለባቸው ማን ነው ሲባል እኛ ያልነው እነማን ነው? የቆሙት ይባረሩ፣ ከብቶቹም አይቀመጡ አለን። እውነት ነው፣ ኃጢአተኞቹም አይቀመጡ። ግን ለምን የቆሙትስ ይባረራሉ? መች ግቢው ጠበበን? መች ቦታው አነሰን? መች መንግስተ ሰማያት ኮታ ኖሯት የምትሞላ ቦታ ሆነችብን? ምን አለ በፍቅር ብንኖር? ምን አለ ባንጨካከል? ምን አለ ክፉና ጥላቸው ቢጠፋል? ጅራፉን አነሳ፣ እንስሳቱን አባረረ። ቤቴ ጸሎት ቤት ይባላል እንጂ የንግድ ቦታ አይሆንም አለ። እና በጣም ስለተጨነቁና በጣም ስለገረማቸው በማን ስልጣን ነው ይሄን የምታረገው? ማን ፈቅዶልህ ነው አሉት። ይሄን ቤተ መቅደስ አፍርሱት፣ በ3 ቀን እኔ ያነሳዋለሁ አላቸው። እንዴት? በምን አይነት መንገድ? 46 ዓመት በላይ የፈጀ ለመስራት ቤተ መቅደስ አንተ በ3 ቀን አነሳዋለሁ ትላለህ አሉት። ግን ክርስቶስ ምን አለ? ዮሐንስ ሲጽፍልን ይሄን የተናገረው እነሱ 46 ዓመት ስለሰራውና ስለፈጀው ቤተ መቅደስ ሳይሆን ስለ ሰውነቱ ነው። አፍርሱት ያላቸው ግደሉኝ፣ ማፍረሳቸው አይቀርም፣ ግን ከ3 ቀን በኋላ እኔ እነሳለሁ አለ። ለኛ ሲሆን ምን ማለት መሰላችሁ? ክርስቶስ ያባረራቸው እንስሳት ከዓመት ዓመት ስናልፍ ተሸክመናቸው መሄድ የሌሉብን ብዙ ነገሮች አሉ። የመጀመሪያው በሬነታችንን መተው አለብን። በሬ ምን ማለት መሰላችሁ? ጥንካሬ ያለው የሚደክም ሰው ከኛ መካከል አለ። ግን ድካሙ ጥንካሬው እንደሚሮጥበት ልክ ተርፋም ያልሆነ ሰው አለ። እንደሚደክምለት ልክ እጁ ላይ ባዶ የሆነ ሰው አለ። በሬዎችን አባረራቸው ማለት እንደ ድካምህ አይደለም፣ እንደ መውጣት እንደ መውረድህ በአንተ ጉልበት አትመካ። ይህ በኔ አቅም በኔ ጉልበት የምትለውን ነገርህን አውጣው። አይመቸውም ለእግዚአብሔር። ሲጀመር እግዚአብሔር እችላለሁ የሚሉ ብዙ ሰዎችን ብዙም ያናክል አይፈልጋቸው። አልችልም፣ ደካማ ነኝ። እግዚአብሔር ግን ኃይል ሆኖኝ እችላለሁ የሚሉትን ሰዎች ግን እነሱ ህይወት ላይ ድንቅ ሲያረግ ታዩታላችሁ። ስናቅድ ማረግ አያቅተኝም አንበል። ለመጪው ዓመት አሁን ላለንበት ዘመን ስናቅድ እኔ ላልችል እችላለሁ፣ ማን ግን ያስችለኛልን? እግዚአብሔር ያስችለኛልን። ሞክረ ነው የደከምንባቸው ነገሮች ስለሆኑ። ሁለተኛው በሬን ማባረር ማለት ደግሞ ምን መሰላችሁ? በሬ እንደምታውቁት ያረሰውንና የደከመበት መሬት ላይ ገበሬ ዘሩን ይዘራል። ዘሩን ከዘራው በኋላ ፍሬ ሲሰጠውና ሰብል ምርቱ ሲደርስ በሬው ስለደከመበት ገበሬው እንዲበላ ይፈቅድለታል? ይሄ ገበሬ መሆን አይጠይቅም። እባካችሁ መልሱ። ገበሬ ዘር ዘርቶ ስንዴው ወጥቶ አፍርቶ ቅልት ብሎ በቃ አንተ ማብረሃኝ ስላረስክ አንተ ግማሹን እንዲሁ ዝም ብለህ ብላው፣ እኔ ደግሞ ግማሹን ወቅቼ የማረጋውን አድርጌ እጠቀመዋለሁ ይላል። በሬ 1000 ዓመት ቢለፋ ቢያርስ የሚሰጠው ለሱ ገለባ ነው እንጂ ስንዴውን አይሰጠውም። በፍጹም ሊሰጠው አይችልም። የደከምንበትን ድካም የማናገኝ ሰዎች ልንኖር እንችላለን። እንደ በሬው
ደክመን ገለባ ምንሆን። ገለባ መሆን እኮ አንድ ነገር ነው። ደግሞ ሁለታችን ተረስቶ እኮ እንደ በሬውስ የምንታረድ ሰዎች የለን። በዓል ሲመጣ አዎ ከብት ስናርድ ሁሌ ትዝ እንደሚላችሁ ቢላችሁ የምመኘው ምን መሰላችሁ? አርደን እንደምንበላው እንስሳ በበዓል ዕለትና በክብረ በዓላት አርደን የምንበላቸው ሰዎች አሉ። በሐሜት ማለት ነው። ጠግበን እያደርን ስለነሱ መራብ በደንብ አድርገን የምንፈተፍት ሰዎች አሉ። እና በሬ የደከመበትን አያገኝም፣ በሬ የለፋበትን አያገኝም። የለፋንበትን ላናገኝ እንችላለን። አዎ ነገር ግን የበሬ ክብሩ ምንድነው ሲባል የደከመበትና ወጥቶ የወረደበት መሬት ግን ሲያፈራ ደስ ይለዋል። ለራሳችሁ ላትደክሙ ትችላላችሁ። የደከማችሁለት ዓላማ ግን ፍሬ ሲያፈራ መምህራን አሁን የሚጽናኑት በምን ይመስላችኋል? ሊቃውንተ ቤተ ክርስቲያን እንደሰበኩት ስብከት እንዳስተማሩት ትምህርት ቢያዝኑ የማይቆሙትና ተስፋ የማይቆርጡት ለምንድን ነው? እንደ በሬው ቢያርሱ ገብሱን ለመብላት ባይታደሉ ነገር ግን ፍሬ የሚያፈሩ ሰዎችን ሲመለከቱ ይጽናናሉ። ቢያንስ በሬዎችን እንዳባረረው በጎችንም አባረረ። በግ ደግሞ ምን ማለት መሰላችሁ? በግ ስጋው ይበላል፣ ቁርበቱ ይለበሳል። አንዳንዶቻችን ደግሞ አለን እግዚአብሔር ባረገው ራሳችን የምንመጻደቅ አልባሽ አጉራሽ ነኝ የምንል። አውደ ዓመት በመጣ ቁጥር በጎ ማድረግ የተለመደ ነው። ታውቃላችሁ አይደል? ያለንን ነገር ማካፈል ማለት ነው። አካፍለን የምናሸማቅቅ ሰዎች አለ ሰተን ማለት ነው። እንዴት ነበረ ስጋው ይለው አሪፍ ነበር አይደል? በደንብ ነው አይደል የጠበስከው? እውነት ግን እኮ ነው ያው እኔም እኮ ምናምን ብሎ ሰውየው ያደረገለትን ነገር እንዳይረሳው 40 ጊዜ ያስታውሷል። ለአውደ ዓመት ልብስ ላይ ኖሮ ይችላል፣ ይሰጠዋል፣ ያስለብሷል። ልብሱ እኮ አምሮብሃል ይለዋል። ለምን አላመሰገንከኝም? ለምን ውለታዬን አላስታወስክልኝም እያለ ያስጨንቀዋል። ግን እውነት ለመናገር ክርስቲያኖች ከኛ ወጥቶ የሰጠነው ስላለን አይደለም፣ መስጠት እንድንችል እግዚአብሔር ስላደለን። ብዙ ያላቸው መስጠት ያልታደሉ ሰዎች አሉ። መስጠት ከመሰጠት ጋር አብሮ የሚመጣ ነገር ነው። ካልተሰጣችሁ መስጠት አትችሉም። በቃ አልባሽ አጉራሽ ነኝ የሚልን ሰው እግዚአብሔር አይፈልግም። እንዲህ አይነቱን ነገር ተውት። ዘመናቱን ያሻገርኳችሁ ወቅታቱን ጨምሬ የሰጠዋችሁ በሆነ ሰው ትከሻ ላይ ስለነበራችሁ አይደለም። አንተ እኮ ባትኖር ይሄንን ዓመት አላየውም ነበር የምንለው ሰው የለም። አንቺ እኮ ባትኖር ይሄን ዘመን እኮ ይሄን በዓል እንዲሁ ጭልም ብሎብኝ ነበር ማልፈው እንላለን። ንግግር ይመስለናል አይደል? በዚህ አይነቱ አገላለጽ ግን አምላካችንን እንኳን ጠራውም። ርግቦችንም አባረረ። ርግቦችንም አልፈልግም ማለት ርግቦችን ያባረረበት ምክንያት ምን መሰላችሁ? ምሳሌ ሁሌም ዘያሐጽጽ ነው። አደራ የመጀመሪያውን ክፍለ ትምህርት የሰማችሁ ሰዎች ስለ ርግብ የዋህነት እንደሚነገረው ሁሉ በአሁኑ አንጻር ግን ስለ ርግብ የዋህነት ለማውራት አይደለም። ርግብን አባረራት ማለት ርግብ የረድኤተ እግዚአብሔር የጸጋ እግዚአብሔር ምሳሌ ነው። ርግቢቱን አባረራት ማለት ምን ማለት መሰላችሁ? አንዳንዶች ጸጋ እግዚአብሔር ታድሎላቸው አምላካችን ስጦታ ሰጥቷቸው በዛ ስጦታቸው ላይ በጣም የሚመጻደቁ ሰዎች አሉ። በጣም በተሰጣቸው ስጦታ ላይ ከኔ በላይ ማንም የለም የሚሉ አሉ። ርግቡን አባረረው ማለት ያከበረህ የኔ ክብር ነው እንጂ ያንተ መኖር አይደለም ብሎ ክብሩን ወሰደበት ማለት ነው። እግዚአብሔር ክብራችንን ከመውሰድ ይሰውረን። ለኛ የሰጠን ትልቁ ክብራችን ደግሞ ዘመን፣ ወቅት፣ ጊዜ፣ መኖሪያ። አይገርማችሁ? እሱ እኮ ክብርህ ነው። ብታውቅበት የምትጸድቅበት፣ ካልተጠቀምክበት የምትኮነንበት ጊዜ ነው። ሌላ ምን ይኖራል? አባረረ። ቤቴ የጸሎት ቤት ነው አለ። ይሄ የተሸከማችሁት ሰውነት ክርስቲያኖች የእግዚአብሔር ቤተ መቅደስ ነው። እግዚአብሔር ባደራ ለእናንተ የሰጣችሁ ብዙ ሳይመቸው ብዙ ለሱ ሳይስማማው ያስገባነው ብዙ ነገር አለ። ጊዜ ኖሮን ብንጠቅሰው ስፋቱ ራሱ ሁሉንም ነገር እግዚአብሔር እንዲጠራለት ይፈልጋል። በዚህ ዓመት እውነቴን የምላችሁ ክርስቲያኖች በእግዚአብሔር ቃል ጅራፍነት፣ በካህናት ስልጣን ናዛዚነት ራሳችንን በተቻለ አቅም ለእግዚአብሔር ምቹ የሆነ መቅደስ መሆናችንን ማሳየት አለብን። ክርስቶስ ስጋውን የቆረሰው ደሙን ያፈሰሰው ለምንሰበሰብባት በተለያየ መንገድ ለተሰራችው ቤተ መቅደስ ቤተ ክርስቲያን አይደለም፣ ለእናንተ ነው። ለእናንተ ነው የሞተው፣ ለእናንተ ነው ዋጋ የከፈለው፣ ለእናንተ ነው እቺን ዘመን የጨመረው፣ ለእናንተ ነው ሰው ሞቶ እኛ ግን እድሜ ተጨምሮልን የደረሰው። ይሄንን የጨመረልንን ያከበረልን እግዚአብሔርን ደግሞ
በደንብ አድርገን ማክበር አለብን። በደንብ አድርገን መስራት አለብን። ቢያቀተን እንኳን ክርስቲያኖች ሞክረን እንኳን ብንሸነፍ ለኛን ያቃተን እንጂ ለእግዚአብሔር ስለማያቀተው አፍርሰ ስራኝ በሉት። እስኪ አፍርሰ ስራኝ በሉ እንጂ አፍርሰ ስራኝ አምላኬው ይሄን ዓመት አፍርሰ ስራኝ፣ የተስተካከለ ማንነት እንዲኖረኝ አንተ ድከምብኝ። ይሄን ቤተ መቅደስ አፍርሱት አይልያ ነው። እንዳፈረሰው ማነጽ የሚችል አምላክ ነው። እንዳወደመው መልሶ ማንሳት የሚችል ነው። ስለዚህ የማይጠቅመውን ለሱም የማይስማማውን ነገር እግዚአብሔር አምላክ በዚህ ዓመት ያፍርስልን። እርሱ በቸርነቱ ደግሞ የሚጠቅመንን ለሱም ለእግዚአብሔር መንግስት የሚያዘጋጀንን ደግሞ ገንብቶ እንዲያነሳልን የእርሱ ቅዱስ ፈቃድ ይሁንልን። የሰማነውን በልቦናችን ሰሌዳ ይጻፍልን። ዓመቱን እንደ ካቻምናው እንዳለፉት ዘመናችን ሁሉ በዘመን ሳይሆን ከእግዚአብሔር ጋር በኖርንበት እኛ የምንቆጥረው ሳይሆን እግዚአብሔር ቆጥሮልን የምናልፍበት ወቅት እንዲያደርግልን የእርሱ ቅዱስ ፈቃድ ይሁንልን። በጎደለው በነጠበው በክቡራን መምህራን ሊቃውንተ ቤተ ክርስቲያን የሚታረም የሚስተካከል ይሁን። አምላካችን ቅዱስ እግዚአብሔር በድጋሚ የሰማነውን በልቡናችን ሰሌዳ ይጻፍልን። ወስብሐት ለእግዚአብሔር።